በፋይበር በአንድ ዓመት ውስጥ ከዜሮ ተነስቼ $11,000 በላይ መስራት ችያለሁ። ይህን ሳደርግ እንዴት አካውንቴን ፕሮፋይሌን እንዳሳደግኩት እንዴት ፕሮፋይሌን እንዳስተካከልኩት እና አክቲቭ እንዳደረግኩት በዛሬው ቪዲዮ በደንብ በዝርዝር አሳያችኋለሁ። እንደምታዩት ይሄ የእኔ ኤርኒንግ ፔጅ ነው ማለት ነው። ሪፍሬሽ ላድርግላችሁ እዚህ ጋር እንደምታዩት እያንዳንዱን ነገር ማየት ትችላላችሁ ማለት ነው። ሪል አይሰራም ብላችሁ ለምታስቡ ሰዎች ይኸው በደንብ መስራት ትችላላችሁ። ይሄ ሁሉ ነው ፔአውት ያደረኩበት ኤቭሪቲንግ እዚህ ጋር ሾው ሞር እያልኩ አሳያችኋለሁ ከፈለጋችሁ። እና ይህን ሳደርግ እንግዲህ ብዙ ዲሲፕሊን እና ብዙ ስኪል ግንባታዎች ከጀርባ አሉ። እሱን ነገር እያንዳንዱን ምን እንደምታደርጉ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ተከታተሉን። አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ኦኬ እንጀምር። መጀመሪያ ፋይበር እንዴት ነው የሚሰራው ነው። ሃው ፋይበር ወርክስ የሚለውን ፋይበር የሚሰራው እንግዲህ ጊግ ቤዝድ ማርኬት ፕሌስ ነው። ጊግ ማለት ምንድነው አሳያችኋለሁ በደንብ። ፋይበር ላይ ገብተን እዛው ላይ ብራውዘር ስላለ እዚሁ ጋር እናየዋለን። ጊግ ማለት ያው እንደሆነ ፕሮፋይል ሱቅ ብላችሁ አስቡት። የሆነ ላይክ የሆነን ኦፈር የምታቀርቡበት አንድ ሱቅ ላይክ እንደዛ ነው የምትከፍቱት ማለት ነው ኦንላይን ላይ። እና ይሄ ማርኬት ፕሌስ ክሊንቶች መጥተው እናንተን አውርተው ነው ልክ እናንተን አውርተው ያ ስራ ከተመቻቸው እዛ ጋር ያደረጋችሁት ፖርትፎሊዮ ከተመቻቸው ያወራችሁና ትስማማላችሁ ማለት ነው። ገብታችኋል አይደለ? እና እዚህ ጋር የምትጫረቱበት ነገር አይደለም። ጀስት ክሊንቶች ነው አፕሮች የሚያደርጓችሁ ወደ እናንተ ማለት ነው። መጀመሪያ ላይ 4 ጊግ መክፈት ትችላላችሁ። ፊክስድ ፕራይስ ነው እዚህ ጋር የምታደርጉት። አሁን ጊግ ስከፍቱ እዚህ ጋር ለምሳሌ አሁን ንግባና fiverr.com ብለን እንገባለን። እኔ ለምሳሌ እየተሰሩ ያሉ ስራዎችን ማለት ነው። እዚህ ጋር አሁን እነዚህ ሁሉ ስኪሎች እዚህ ጋር አሉላችሁ። አሁን ስኪል የለኝም ለምትሉ ሰዎች ከነዚህ ሁሉ ስኪል የሆነ ስኪል መቼስ ይኖራችኋል አይደለ? ከነዚህ ውስጥ በግራፊክ ዲዛይን፣ በፕሮግራሚንግ፣ ዌብሳይት ምናምን ትራንስሌሽን መስራት ትችላላችሁ፣ ቪዲዮ ኤዲቲንግ መስራት ትችላላችሁ። ኤቭሪቲንግ እዚህ ጋር አሉ ማለት ነው። ለምሳሌ እዚህ ጋር ብናይ ቪዲዮ ኤዲቲንግ፣ ቪዲዮ ኤንድ አኒሜሽን ላይ ገብተን ሶሻል ሚዲያ ቪዲዮስ ብንል ጊግ የሚባለውን ላሳያችሁ ማለት ነው። ፋይበር ላይ ጊግ የሚባለው ይሄ አንድ ሱቅ ማለት ነው። ይሄ በቃ ይሄኛው አንድ ጊግ ይባላል ይሄኛው ማለት ነው። አሁን ይሄ ሁሴን አህመድ ይባላል። የዚህ ሰው አንድ ጊግ ነው ማለት ነው። ይሄን ገብታችኋል አይደለ? እሺ ስለ ጊግ ካየን እንግዲህ ጊግ ላይ ምንድነው የምንጠቀመው? ፊክስድ ፕራይስ ነው ያለው እንግዲህ እንደምታዩት ማለት ነው። እዚህ ጋር ፍሮም 40 ይላል 10 ይላል። እነዚህ ቤዚክ ፓኬጆች ናቸው ማለት ነው። እያንዳንዱን ጊግ ማየት ትችላላችሁ። ይኸው $10 ቤዚክ፣ በ$100 ይጀምራል፣ በ25 እያንዳንዱ ሰው የተለያየ ነው ማለት ነው። እና ሌላው ደግሞ ምንድነው 20% ኮሚሽኑ ለፋይበር ነው። ለእናንተ የሚደርሳችሁ 80% ነው ማለት ነው። $100 ሰሩ 80 ለእናንተ 20% ለፋይበር ማለት ነው። ራንኪንግ የሚኖራችሁ ደግሞ ፐርፎርማንሳችሁን አይቶ ነው። ራንኪንግ ፔጅ ዋን ላይ የምትቀመጡበት ዋናው ምክንያት ራንኪንጋችሁ ወይም ጥሩ ፐርፎርም እያደረጋችሁ ከሆነ ወደፊት ይገፋቸዋል ማለት ነው። ለእናንተ ብሎ ሳይሆን ለራሱም ብሎ፣ ምክንያቱም ጥሩ ሴሊንግ ካለው ጥሩ ኮሚሽን ስለሚያገኝ ማለት ነው ፋይበር። ስለዚህ ፋይበር አልጎሪዝምን ለመረዳት እንዴት ነው ልጠቅመው የምችለው የሚለው ላይ ብታተኩሩ አሪፍ ነው። ፋይበርን ከጠቀማችሁት እሱም ይጠቅማቸዋል። ከፊት ይሄ ፔጆች ናቸው እነዚህ እስከ 10 የምታዩታቸው ማለት ነው። እና ሊቀጥልም ይችላል ከ10 በላይ ልክ እንደ ካቴጎሪው ብዛት ነው። እዚህ ጋር ከፊት ለመሆን የእናንተ ፐርፎርማንስ ይወስነዋል ማለት ነው። ያንን ነው ፋይበር የሚፈልገው። ሌላው እንዳልኳችሁ ሰክሰስፉል ለመሆን ፋይበር ላይ አንድ ኳሊቲያችሁ ነው። ቫሊዩ ፎርክ በደንብ አሪፍ መሆን አለበት። ሁለተኛ ባየር ሳቲስፋክሽኑ ደግሞ ያው ኳሊቲ አሪፍ ከሆነ ሳቲስፋይድ ይሆናል ኦልሬዲ። እና ደግሞ ዴሊቨሪ ኦን ታይም ዴሊቨር ማድረግ አለባችሁ ክሊንቱን ለማስደሰት ማለት ነው፣ ሳቲስፋይድ እንዲሆን። ሌላው ኮንሲስተንሲ ነው። ያው በተከታታይ የሚመጡ ክሊንቶችን እንደዛ ካደረጋችሁ ሰክሰስፉል ማትሆኑበት ምንም ምክንያት የለም ማለት ነው። ሌላው ዊኒንግ ፕሮፋይል እንዴት ነው መንገነባ ነው። ዊኒንግ ፕሮፋይል ማለት የእናንተ ፕሮፋይል እንዴት ነው ማሳመር የምችሉት። ላይክ አሁን ይሄ የማድሪክስ የሚባል ሰው ነው ፕሮፋይል ነው፣ ከፓኪስታን ነው። ሎኬሽን ፓኪስታን ነው። እንግሊሽ በእንደዚህ ላንጉዌጅ ይሰራለሁ ብሏል። እና ጥሩ የሆነ ፖርትፎሊዮ አስገብቷል። እዚህ ጋር እንደምታዩት ጥሩ የሆነ ጊግ አለው። እዚህ ጋር አንድ ጊግ ሆኖ 417 በላይ ሪቪው አለው። ከዛ በላይ ስራ ሰርቶ ሊሆን ይችላል አክቹሊ። ምክንያቱም ሪቪው የማይሰጥ ሰው ደግሞ አለ፣ ጀስት ሪቪው የማይሰጥ ክላይንት አለ ማለት ነው። ይኸው እንደምታዩት ጥሩ ፐርፎርማንስ ነው ያለው፣ 4.9 ነው ሬቲንጉ። ስለዚህ የሆነ ሰው መጥቶ ይህን ሰውዬ ለማዘዝ አይጠራጠርም ማለት ነው። ሌቭል 2 ነው ደረጃው፣ ደግሞ ሌቭል 1 ሌቭል 2 ኦፕሬትድ እያለ ይሄዳል። እሱን ደግሞ የምናየው ይሆናል ማለት ነው።
እና ጥሩ ፖርትፎሊዮ፣ ጥሩ ኪወርዶች መጠቀም እነዚህ የዲስክሪፕሽን ላይ፣ ባዮ ላይ፣ ታይትል ላይ። ይቺ ደግሞ ምንድነች የፕሮፋይል ወርዶች አሉ እንደዚህ ከስር ማስቀመጥ የምችሉት ማለት ነው፣ ኤዲቴብል ወርዶች። እነዚህ ጋር ኪወርዶችን መጠቀም። አሁን እነዚህ ኪወርዶች ናቸው፣ ሰው ሰርች የሚያደርጋቸው ነገሮች ናቸው። እነዚህ ኪወርዶችን በአግባቡ መጠቀም አለብን ማለት ነው። ሌላው ስኪል መጨመር አለብን። ስኪል እንደምታዩት እዚህ ጋር ጨምሯል። እዚህ ጋር ብራንዲንግ ስታይል ጋይድ ዲዛይነር አለ። በእናንተ ፊልድ ቢሆን ስኪል እናንተ መስራት የምትችሏቸውን ብቻ መጨመር አለባቸው ማለት። መስራት የማትችሉትን መጨመር የለባቸው፣ ስኪል ማስገባት አለባችሁ። ሌላው ሪከርድ የሰርች ከ30 እስከ 60 ሰከንድ ቪዲዮ ብታደርጉበት አሪፍ ነው። ምክንያቱም ቪዲዮ በደንብ ይሄዳል ማለት ነው። 20% ነው 200% ነው የሚያሳድገው ፕሮፋይላችሁ ከኢሜጅ ይልቅ። አሁን እነዚህ ከኢሜጆች ይልቅ ቪዲዮ ብታደርጉ ሞር ፋይበር የእናንተ ፕሮፋይል ኦን ቶፕ ራንኪንግ ያደርጋሉ ማለት ነው። ራንክ ያደርግላቸዋል ከላይ። ሌላው ሊንክ ዮር ፖርትፎሊዮ ነው ወይም ፓስወርድ። ከዚህ በፊት የሰራችሁትን ስራ አሁን የቅድሙን ሰው ብናይ እዚህ ጋር ፖርትፎሊዮ ብሎ እዚህ ጋር የጨመራቸው 20 ፕሮጀክቶች አሉ እንደምታዩት። እነዚህ ነገሮች ክላይንቱን በደንብ ለማሳመን ያግዛሉ ማለት ነው። ስለዚህ ከዚህ በፊት የሰራቻቸውን ጥሩ ስራዎችን እዚህ ጋር ማስገባት እንዳትረሱ ማለት ነው። ሌላው ስንቀጥል ካታጎሪ እና ሰብ ካታጎሪ ወይም ደግሞ ኒሽ እናንተ የምትችሉትን ነገር ስፔሲፊክ መምረጥ። አሁን ሎጎ ዲዛይን ላይ ስንገባ ኤግዛምፕል ሌላ እንቀይር እስቲ። ለምሳሌ ዌብሳይት ዲዛይን ላይ እንግባ። ዌብሳይት ዲዛይን የሚለውን ስንነካው 62000 ሪዛልት አመጣለን። 62000 ጊጎች አሉ በዚህ ፊልድ ማለት ነው። ግን እናንተ ማድረግ ያለባችሁ እዚህ 62000 ሰው ጊጎች ጋር ኮምፒት ከማድረግ ይልቅ ስፔሲፊክ ኒሽ ምረጥ። አሁን ለምሳሌ ዌብሳይት ቢልደር ዲዛይን፣ ዌብሳይት ዩአይ ዩኤክስ ምናምን ሰብ ካታጎሪውን መምረጥ ይሻላል ማለት ነው። ምክንያቱም እዛ ጋር ብዙ ሰው ላይ በዛ ይችላል። አሁን ይህን ስንነካው ለምሳሌ እንግዲህ እንደምታዩት እዚህ ጋር 9900 ነው ያለው። ቀለለ ማለት ነው። እዛ ጋር 70 ምናምን ሺህ ሰው ይልቅ እዚህ ጋር ኮምፒት ማድረግ በጣም ይሻላል ማለት ነው። ስለዚህ ሰብ ካታጎሪውን መምረጥ አለባችሁ። በጣም ስፔሲፊክ እየሆናችሁ መሄድ አለባችሁ ማለት ነው። ሌላው ሪሰርች ዲማንድ ያለበትን ኪወርድ መጠቀም። ዲማንድ ያለበትን ኪወርድ ማለት ተፈላጊ የሆነ ለምሳሌ ቪዲዮ ኤዲቲንግ አሁን በአሁኑ ሰዓት በጣም ተፈላጊ የሆነ ሙያ ነው። ሶሻል ሚዲያ ቪዲዮ ኤዲቲንግ ላይ ስፔሲፊካሊ ብትገቡበት በጣም አሪፍ ነው ማለት ነው። እዚህ ጋር ሶሻል ሚዲያ ቪዲዮስ ላይ ጊግ መክፈት አለባችሁ ማለት ነው። ከሶሻል ሚዲያም ደግሞ እንደዚህ ዌዲንግ ቪዲዮ ኤዲተር ምናምን መሆን የለም። በጣም ስፔሲፊካሊ መግባት በጣም አሪፍ ነው ማለት ነው። ሌላው ምንድነው በቃ ይሄ ነው ያለው ነገር። ኒሽንግ ዳውኑ በጣም አሪፍ መሆን አለበት። በቃ ከስር ኒሽ ዳውን ማድረግ አለባችሁ እንዳልኳችሁ። በዛ መንገድ ኮምፒት ማድረግ ትችላላችሁ። ዲማንድም ያለበትን መምረጥ ትችላላችሁ ማለት ነው። ሌላው ጊግ ታይትል ኤንድ ቪዥዋልስ ነው። ቅድም እንደነገርኳችሁ ጊግ ስትፈጥሩ ታይትል ዲስክሪፕሽን ምናምን በደንብ መሰራት አለበት። አሁን ለምሳሌ ያው እዚህ ጋር እንደምታዩት ይሄ ታይትሉ ነው። ይሄ 1 ጊግ አይደለ፣ የማትሪክስ 1 ጊግ ነው ያለው። እንደቀደም እንዳሳያችሁ ጠቅላላ ወደ 676 ስራ ሰርቷል። እዚህ ጋር 417 ሪቪው አለው እንደምታዩት። እዚህ ጋር 1 ጊግ ነው ያለው፣ ግን 1 ጊግ አጥፍቷል ማለት ነው። ምክንያቱም እዚህ ጋር 471 17 ነው፣ እዚህ ጋር 676 1 ጊግ አጥፍቷል። እዚህ ጋር ወይ ፖዝ ብሎታል ማለት ነው። ለዛ ነው 417 እዚህ ጋር ያሳያችሁ እና እዚህ ጋር 676 ያሳያችሁ። ለማንኛውም እዚህ ጋር ታይትሉን እንዴት ነው የምናስተካክለው? እዚህ ጋር አይ ዊል ዱ ቢዝነስ ሎጎ ዲዛይን ብራንዲንግ ኪት ኤንድ ብራንዲንግ አይደንቲቲ ጋይድላይንስ። አሁን እነዚህ የምታያቸው ነገሮች ኪወርዶች ናቸው። ይሄ 1 ኪወርድ ነው። ይሄ ብራንዲንግ ኪት 1 ኪወርድ ነው። እዚህ ጋር ደግሞ ቢዝነስ ሎጎ አንድ ሌላ ኪወርድ ነው ማለት ነው። ስለዚህ ታይትላችሁን ስትጽፉ ሰው ምን ሰርች ያደርጋል ማለት ነው። ምን ሰርች ያደርጋል ብላችሁ በደንብ ታይትላችሁ መስጠት አለባችሁ ማለት ነው። ስለዚህ በዛ ሰርች መገኘት ትችላላችሁ ማለት ነው። እና ጥሩ ፕሮፋይል ነው። አሁን እዚህ ጋር ይሄኛው ያምራል። አሁን ይሄኛውን ገብተን እንየው። ለምሳሌ ታይትል እንዴት እንደሰጠች ነው። አድሪ አንድ ኦርደር አሁን እየሰራች ነው። ኢን ፕሮግረስ አንድ ኦርደር አለ። ያው እንደምታዩት ግራፊክ ዲዛይን ይሄ ካታጎሪ ነው እንዳልኳችሁ ቅድም። እዚህ ጋር ሰብ ካታጎሪ አለ። በሰብ ካታጎሪው ደግሞ ሌላ ጊግ ከፍታለች ማለት ነው። ይሄ ጥሩ የሆነ ጊግ ኢሜጅ አለ። ቪዲዮ ቢሆን ደግሞ በጣም ሞር አሪፍ ነው ማለት ነው። እዚህ ጋር እንደዚያው ሎጎ ዲዛይኖች ነው የምትሰራው መሰለኝ። ቢዝነስ ካርድ ነገር ነው የምትሰራው። ቶፕ ሬትድ ነች።
አሪፍ ሪቪው ነው ያላት 4.8 238 ስራ ሰርታለች ማለት ነው። ቤዚኳ $30 ነው መነሻዋ። ይኸው የፕራይስ ዲስክሪፕሽን እዚህ ጋር አለ። አንድ ኮንሰፕት፣ አንድ ሳይድድ እና ፕሪንት ሬዲ ምናምን ብላ ጽፋለች እዚህ ጋር እና እዚህ ጋር አሁን ይሄ ቢዝነስ ካርድ የሚለው ኪወርድ ማለት ጥሩ የሆነ ኪወርድ ኢንሾርት ነው የጻፈችው ማለት ነው። ከዛ ከስር እዚህ ጋር አባውት ዚስ ጊግ የሚለው ጋር ዲስክሪፕሽን አለ። ይኸው ዲስክሪፕሽኑም ቀለል ያለ ነው። እንደዚህ አጠር አድርጋችሁ ጥሩ አድርጋችሁ መፍታት የምትችሉትን ነገር ምን ምን መስራት እንደምትችሉ ምን ምን እንደምትፈልጉ ከሱ ስራውን ለመጀመር እና ከዛ ኮል ቱ አክሽን ትጨምራላችሁ መጨረሻ ላይ ማለት ነው። ይኸው እንደምታዩት ኮንታክት ሚ ኢፍ ዩ ሃቭ ኤኒ ኩዌስችንስ ነው። ይሄ አሁን ኮል ቱ አክሽን ነው ማለት ነው። ስለዚህ ዲስክሪፕሽን ላይ ኮል ቱ አክሽን መጨመር እንዳትረሱ እና ይሄ የሚያሳየው እሱ ነው። ቪዥዋል ላይም እንዳልኳችሁ ጥሩ ጥሩ ኢሜጆች፣ ቪዲዮ ቢሆን ደግሞ ሞር ይመረጣል። 200% አካውንታችሁን ያሳድጋል ማለት ነው። ኪወርድ እንዳልኳችሁ በደንብ መጠቀም። ጊግ ኢሜጁን ደግሞ ያው በፋይበር አስፔክት ሬሾ መሰረት ማስገባት። የፋይበር አስፔክት ሬሾ አሉ የራሳቸው ጊግ ኢሜጅ አስፔክት ሬሾ፣ በእነሱ ሳይዝ መሰረት ማስገባት 1920 በ1080 ሳይሆን የእነሱን መከተል እዛው ራሱ ማለት ነው። ሌላው ጊግ ቪዲዮ እንዳልኳችሁ መጨመር ነው። ከ75 ሰከንድ በታች ቢሆን ይመረጣል። ኢሜጆችን ማስገባት፣ ቪዲዮዎችን ማስገባትም በጣም አሪፍ ነው ማለት ነው። ሌላው ፓኬጅ ኤንድ ፕራይሲንግ ነው። ቅድም ዳስችላችኋለሁ። ቤዚክ፣ ስታንዳርድ፣ ፕሪሚየም ፓኬጆች አሉ። 3 ፓኬጆች አሉ። ቤዚክ በጣም ትንሹ ነው። ስታንዳርድ ደግሞ መካከለኛ ነው። ፕሪሚየም ደግሞ በውድ የምትሰሩት ፓኬጅ ነው ማለት ነው። እዚህ ጋር ፕሪሚየም ላይ እንደምታዩት ሶርስ ፋይል መጨመር ትችላላችሁ። በደንብ ሪቪዥንም አንሊሚትድ ሪቪዥን ማድረግ ትችላላችሁ፣ ጥሩ እስከከፈለ ድረስ ማለት ነው። ቤዚክ ፕራይስ ላይ ደግሞ ኮምፒት ለማድረግ ሎስት ፕራይስ መጠቀም አለባችሁ። እሱን ማድረግ ትችላላችሁ። በቃ እናንተ አመዛዝናችሁ ጥሩ የሆነ ኦፈር ማቅረብ አለባችሁ ማለት ነው። ዲስክሪፕሽን ደግሞ ስጽፉ እንዳልኳችሁ መጀመሪያ ሁክ ብታደርጉ አሪፍ ነው። ሁክ ማለት ከፊት ለፊት እናንተ ምን ምን እንደምታቀርቡ ቶሎ በቃ አቴንሽን መያዝ ማለት ነው። ታውቃላችሁ አይደል? እና ደግሞ ስለ ኤክስፒሪየንሳቸው አሁን እንደምታዩት እዚህ ጋር አቴንሽን ይዛለች። ማይ ኔም ኢዝ አድሪ ያለች እና አይ ሃቭ የባችለርስ ኦፍ ምናምን ብላ እዚህ ጋር ስለሷ ነው አቴንሽን ግራብ ያደረገችው ማለት ነው። ገብታችኋል አይደል? 7 ዓመት ኤክስፒሪየንስ እንዳላት ምናምን እዚህ ጋር ያዘች ማለት ነው። አቴንሽን ያወጣችኋል። እሱን ነው ሁክ መጠቀም አለባችሁ። እና የክሊንቶችን ብዙ ጊዜ ፕሮብለማቸውን አሁን ሎጎ ላይ ምንድን ነው ፕሮብለማቸው? የኮንሰፕት ፕሮብለም ነው ወይ? የአብዛኛው የክሊንቶችን ፕሮብለም እንዴት እንደምትፈቱ መጀመሪያ ላይ ዲስክሪፕሽን ላይ መጻፍ እና ሾርት ማድረግ በተቻለ መጠን ስቴፕ ባይ ስቴፕ ፕሮሰሳችሁንም ማስገባት እና እንዳልኳችሁ ሲቲኤ ወይም ኮል ቱ አክሽን ማስገባት አለባችሁ ማለት ነው። መጨረሻ ላይ እናንተን እንዲያወሯችሁ ከማዘዛቸው በፊት፣ ምክንያቱም እናንተ ለፕሮጀክቱ ፊት ላታደርጉ ትችላላችሁ ወይ የምትፈልጉት ነገር ከነሱ ከሰጧችሁ በላይ ሊሆን ይችላል። ስለዚህ ኦርደር አውቶማቲካሊ ኦርደር ከሚያደርጓችሁ ይልቅ ኢፍ ዜይ ኮንታክት ዩ ቢፎር አን ኦርደር ለእናንተ አሪፍ ነው ማለት ነው። በኋላም ሪቪው ስለሚሰጧችሁ ክሊንቶች ባድ ሪቪው ከምታገኙ ይልቅ መጀመሪያ በደንብ አውርታችሁ ስራውን መጀመር አሪፍ ነው ማለት ነው። ሌላው ፋይበር ኤስኢኦ ነው፣ ሰርች ኢንጂን ኦፕቲማይዜሽን ነው። ፋይበር እንዴት ይሰራል እንዳልኳችሁ ማለት ነው። ፋይበር እንዴት ይሰራል ነው ራንኪንግ ሃየር ኢን ሰርች ኢንጂን ላይ እንዴት ነው ራንክ ሃየር የምታደርጉት ማለት ነው። ግን ጀስት በኪወርድ ብቻ ሳይሆን የእናንተም ስራ ጥሩ ኳሊቲ አቅርባችሁ ባየር ሳትስፋይድ ነው። ሴክሬት ፊድባክ ደግሞ ስላለ እናንተ የማታዩት ፊድባክ ለፋይበር ይሰጠዋል ማለት ነው፣ ስለ እናንተ ማለት ነው። የሆነ ክሊንት አሁን እዚህ ጋር 4.9 ይሄ ኦንቶፕ ብናየው እዚህ ጋር ኦንቶፕ ያለውን ሰው እዚህ ጋር ታሪክ ምናምን ይላል። ፋይበርስ ቾይዝ በጣም ጥሩ እየሰራ ስለሆነ ፋይበር የሆነ ባጅ ሰጥቶታል፣ ፋይበርስ ቾይዝ ብሎ ማለት ነው። ሌቭል ቱ ሴለር ነው፣ የቢዝነስ ካርድ ነው የሚሰራው፣ በ$10 ነው የሚጀምረው፣ ፕሪሚየሙ $50 ነው ማለት ነው። እና ይህን ሰው ብናየው አሁን ለምሳሌ ሰርች ኢንጂን ላይ የሚመጣው በእነዚህ ኪወርዶች ብቻ አይደለም። በእነዚህ ኪወርዶች ብቻ ሳይሆን የሰራውም ስራ ጥሩ ሆኖ ፋይበር ከላይ እንዲሆን ማድረግ አለበት ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ኪወርድ ተጠቅሟል። ፕሮፌሽናል ግራፊክ ዲዛይነር ብሎ ኪወርዶች አሉ ማለት ነው። እና ሰርች ኢንጂን ላይ ደግሞ ለመምጣት ሌላው ምንድነው መሰላችሁ እዚህ ጋር ይሄ ዩአርኤል፣ አሁን ይሄ ሴክሬት የሆነ ነገር ነው። ዩአርኤል ላይ እዚህ ጋር አሁን የመጀመሪያው ታይትላችሁ ነው የሚመጣው። ጊግ ስከፍቱ መጀመሪያ የተጠቀማችሁት ታይትል ማለት ነው። እዚህ ጋር አሁን ይሄ ሰው አይ ዊል ዱ ፕሮፌሽናል ቢዝነስ ካርድስ ፎር ዮር ቢዝነስ ዊዚን 24 hours ብሎ ነው የጀመረው ይሄን ታይትል። አሁን ቀይሮት ነው ወደዚህ ገብታችኋል።
እና ይሄ ሴክሬት ዩአርኤል ለሰርች ኢንጂኑ በጣም ያግዛል። እና እዚህ ጋር የምትጠቀሙት መጀመሪያ ፈርስት የምትጠቀሙት ጊግ ታይትል በጣም ዩስፉል ነው ማለት ነው። ስለዚህ መጀመሪያ ስትከፍቱ ተጠንቀቃችሁ ኪወርድ ያለበትን ሞር ኪወርድ ኦፕቲማይዝድ የሆነ ታይትል ለመክፈት ሞክሩ ማለት ነው። ይህ በጣም ዩስፉል የሆነ ሴክሬት ነው ማለት ነው። እና አክቲቭ ለመሆን ደግሞ ኦንላይን ሆኑ በተሻለ መጠን በየ15 ደቂቃ በየ30 ደቂቃው አፕሊኬሽኑን በስልካችሁ አወረዳችሁ ፋይበር አፕሊኬሽን አክቲቭ መሆን አለባችሁ፣ ኦንላይን መሆን አለባችሁ። ምክንያቱም የሆነ ሰው ኦንላይን ስትሆኑ ነው ሊያወራችሁ ፈቃደኛ የሚሆነው ማለት ነው። ገብቷችኋል አይደለ? ሪስፖንስ ታይማችሁም 1 አወር በታች መሆን አለበት። የሆነ ሰው አውርታችሁ ከ1 ሰዓት በላይ ካለፈው ሪስፖንስ ታይማችሁ እየቀነሰ ይመጣና ፋይበር እናንተን ዲራንክ ያደርጋችኋል። ከፈርስት ፔጅ አይደለም መጨረሻ ፔጅ ሊወስዳችሁ ይችላል ማለት ነው። ምክንያቱም ክላይንት ሲያወራችሁ አትመልሱም፣ አክቲቭ አይደላችሁም ማለት ነው። ለዛ ነው እና እሱን ነው የምላችሁ። እንቀጥል። ጌቲንግ ዮር ፈርስት ሪቪውስ፣ የመጀመሪያውን ጥሩ ሪቪው እንዴት ነው የምናገኘው ነው። የመጀመሪያዎቹን 10 ሪቪዎች ጥሩ ሪቪዎች ካገኘን ፕሮፋይላችን በጣም ጥሩ ነው የሚሆነው። ቀጣይ ስራዎችንም በደንብ ማግኘት እንችላለን ማለት ነው። ቦታችኋል አይደለ? ኤርሊ ሪቪዎች ቢውልድ ኤርሊ ትረስት። መጀመሪያ ያሉ ኦርደሮች ጥሩ ታማኝነት ይፈጥራሉ እና መጀመሪያ የምትሰሯቸውን ከ5 እስከ 10 ኦርደሮች በደንብ መስራት ያለባችሁ ማለት ነው። በደንብ ኢንዲቴይል በደንብ ክላይንቱ ኦቨር ሳቲስፋይድ መሆን አለበት ማለት ነው። አንደር ፕሮሚስ አድርጋችሁ ግን ዴሊቨር ኢርሊ። ቦታችኋል አይደለ? ኢርሊም ዴሊቨር ማድረግ አለባችሁ። ኦቨር ዴሊቨር ኦን ፈርስት 5 አፕ ቱ 10 ኦርደርስ። አሁን ክላይንቱ 5 ኢሜጅ ከሆነ የሚፈልገው እናንተ የሆነ 7 ኢሜጅ 8 ኢሜጅ ዴሊቨር ማድረግ ማለት ነው። ክላይንቱ ኦቨር ሳቲስፋይድ እንዲሆን ማለት ነው። እና ደግሞ ሪቪው መጠየቅ፣ ፖላይትሊ ሪቪው መጠየቅ። ኢፍ ዩ ሃቭ ኤ ሞመንት ኩድ ዩ ሊቭ ሚ ኤ ፊድባክ ኤንድ ሪቪው ብላችሁ የሆነ ፖላይትሊ ክላይንቱን ሪቪው እንዲሰጣችሁ እና ፊድባክ እንዲሰጣችሁ ለቀጣይ ትዕዛዞች። ሪቪው ማለት አሁን ይሄ 91 ሪቪው ሰጡ 91 ሪቪው አለው ይሄ ጊግ ማለት ነው። በአንድ ጊግ ብቻ ጠቅላላ 452 አለው። ምክንያቱም የዚህ ተደማምሮ ነው ማለት ነው 400 ምናምን ያለው እና ይሄ አሁን አንድ ሪቪው ነው። አሁን ይሄ ክላይንት ካኒስ የሚባል ከጀርመኒ ይሄ ክላይንት ለዚህ ፍሪላንሰር ይሄው እንደዚህ ብሎ ሪቪው ይሰጣታል ማለት ነው። አይ አም ቬሪ ሳቲስፋይድ ዊዝ ዘ ሪዛልትስ ምናምን እና ይሄ ሪቪው ደግሞ እያንዳንዱ ወርድ ኤአይ ትራክ ያደርገዋል። ገብቷችኋል አይደል? ኤአይ ትራክ አድርጎ ለእናንተ ራንኪንግ በጣም ጠቃሚነት አለው ማለት ነው። ሰርች ስትደረጉም እንዲሁም በዚህ መንገድ በካታጎሪ ምናምን ሰርች ለሚያደርጋችሁ ሰውም በደንብ ይጠቅማል ማለት ነው። እና ደግሞ ሪስፖንድ ማድረግ አለባቸው ለእያንዳንዱ ሪቪው ማለት ነው። ጉድም ሊሆን ይችላል፣ ባድም ሊሆን ይችላል። ሪስፖንድ ቴንኪው ማለት አለባችሁ። ታቻላል እዚህ ጋር ስናየው እዚህ ጋር ቴንኪው ሶ ማች ይላል። የሱ ሪቪው የሱ መልስ ነው። የማድሪክስ ወይም የፍሪላንሰሩ ሪስፖንስ ነው። ቴንኪው ሶ ማች ቴንኪው ምናምን በቃ መጥፎም ቢሆን ፖላይት መሆን አለባችሁ በተቻለ መጠን ማለት ነው። ምክንያቱም ፋይበር እያንዳንዱ ነገር ያያል ማለት ነው። ስንቀጥል ማኔጂንግ ባየርስ ኮሚኒኬሽን ኤንድ ሬድ ፍላግስ። አያችሁታ ባየር ላይ እንዴት ነው ኮሚኒኬት ማድረግ ያለብን? ምንድነው መጠንቀቅ ያለብን? ምንድነው አለማውራት ያለብን? እንዴት ነው ፋስት መሆን አለብን ወይ ቶሎ መመለስ አለብን ወይ ምናምን የሚሉት ነገሮች ነው የሚያሳየው። እና እንዳልኳችሁ በደንብ ቶሎ መመለስ አለባችሁ። ምክንያቱም ራንኪንጋችሁ ቡስት ያደርጋል። ሪስፖንስ ታይማችሁ ፋስት ስለሚሆኑ ቡስት ያደርጋል ማለት ነው። ክላሪፋይ ስኮፕ ቢፎር አክሴፕቲንግ ኦርደር። ስለምን እንደምትሰሩ እንዳልኳችሁ ጥያቄዎችን መጠየቅ በደንብ ኢንዲቴይል ስለ ስራው እንዲያብራራላችሁ ማለት ነው። ክላይንቱ ከመስራታችሁ በፊት መጥፎ ወሬዎችን አለመጠየቅ ምናምን። አሁን አንዳንድ ሰው ገንዘብ ላክልኝ ምናምን እንደዚህ አይቻልም ፋይበር ላይ። ሬድ ፍላግ ነው ማለት ነው። ስቴይ ኦን ፋይበር ሜሴጂንግ ፕላስ ፔመንትስ። ሌላው ደግሞ ፔመንት እና ሜሴጆችን ከፋይበር ውጭ ማውራት የለባችሁም በተአምር ማለት ነው። በቴሌግራም ሊሆን ይችላል፣ በኢሜል ምናምን ኢሜል ተላልካችሁ ምናምን ኤቭሪቲንግ እሱ ስለሚያየው እዛው ላይ ነው አካውንታችሁ ባን የሚደረገው ወይም ሰስፔንድ ትሆናላችሁ ማለት ነው። ስለዚህ እንደዛ እንዳታደርጉ ኤክስትራ መጠየቅ ትችላላችሁ። እንትኑ ከከበዳችሁ ስራው ከከበዳችሁ ኤክስትራ መጠየቅ ትችላላችሁ ማለት ነው። ኮመን ሚስቴክስ ኒው ሴለርስ ሜክ። ምንድን ነው ጀማሪ ፍሪላንሰሮች የሚሰሯቸው ስህተቶች የሚለውን መጀመሪያ እናያለን። የመጀመሪያው ስህተት አንደር ፕራይሲንግ ፎር ቱ ሎንግ። ምንድነው? አሁን የሆነ ሰው ጀማሪ ሆኖ ስራ ላላገኝ ይችላል ብሎ $5 ከጀመረ እና የሆነ ያ ስራ ከባድ ከሆነ
እንደዛው የሆነ አፕግሬድ ሳያደርገው $5 እየሰራ ከቀጠለ ይሄ ሌላ አዲስ ክላይንት ቢመጣ ራሱ ብሩን ስለቀነሰ ብቻ የስራው ኳሊቲ አሪፍ ቢሆን ራሱ ብሩ ስለቀነሰ ብቻ ሊጠራጠር ይችላል ማለት። ስለዚህ ማድረግ ያለባችሁ ግራጁዋሊ መጨመር ፕራይሳችሁን፣ ቤዚክ ፕራይሳችሁን እየጨመራችሁበት መሄድ ማለት ነው። ሌላው ኮፒ ኤንድ ፔስት ጀነሬት ጊግ ቴክስት። አሁን የሆነን ሰው እዚህ ጋር አሁን የሆነ ሎጎ ዲዛይን ሊሰራ ያሰበ ሰው አሁን ለምሳሌ ፋይበር ሊጀምር አስቦ ራሱን ኤግዛክትሊ የዚህን ሰውዬ ታይትል እንደዚህ አድርጎ ኮፒ ወስዶ እዛ ጋር ራሱ ላይ ማድረግ ይሄ በጣም የተከለከለ ነገር ነው። ቦታዎች አለ አትሊስት መቀየር አለበት። እዚህ ጋር ቢዝነስ ሎጎ ዲዛይን የሚለውን ከኋላ ማድረግ ከታርጎ ከኋላ ማድረግ አለበት አትሊስት። ወይ ደግሞ ቻትጂፒቲን ጠይቃችሁ ያንን ደግሞ ራሳችሁ ኤዲት አድርጋችሁ የቻትጂፒቲን ራሱን ቀጥታ ማስገባት ሳይሆን ኤዲት አድርጋችሁ በእናንተ በምትሰሩት መስራት የምትችሉትን እና ማትችሉትን ለይታችሁ ችሉትን ብቻ በቃ በደንብ ኢንዲቴል አብራርታችሁ ሾርት በሆነ ወይ ዲስክሪፕሽን ላይ ማስቀመጥ አለባችሁ ማለት ነው። ሌላው የጀማሪ ስህተቶች የሚሰሩት ነገር ሚሲንግ ዴሊቨሪ ዴድላይንስ። ፕሮጀክቱ የሚገባው በአንድ ቀን ከሆነ ኤግዛክትሊ በአንድ ቀን ያንን ዴሊቨር ማስገባት አለባችሁ። ግን ደግሞ 12 ሰዓት ቀደም ብላችሁ ወይ 10 ሰዓት ቀደም ብላችሁ ብታስገቡ ፋይበር ሪኮግናይዝ ያደርግና ይሄ ሰው በጣም ዲሲፕሊንድ ነው ብሎ ሌላ ኦርደሮችን ያመጣላቸዋል ማለት ነው። ስለዚህ እናንተ ቢፎር ዴድላይን ነው ማስገባት ያለባችሁ። እንዲሁም ከአንድ 10 ሰዓት በፊት ከ12 ሰዓት በፊት ብታስገቡ በጣም አሪፍ ነው። ፋይበር እንደዛ በጣም ይወዳል ማለት ነው። ሌላው ኢግኖሪንግ ፋይበር አናላይቲክስ ነው። ፋይበር ላይ ያለውን እነዚህ ኤርኒንግ ፔጆች ላይ ገብቻ አሳየቻችኋለሁ ቅድሙ ላይ እና አናላይቲክሱን በደንብ ማየት። እዚህ ጋር አናላይቲክስ የሚላለው ኦቨርቪው የሚለውን ነክታችሁ እዚህ ጋር ጠቅላላ የሰራችሁትን እስከዛሬ ማየት ትችላላችሁ ማለት ነው። በግራፍ መልኩ ያሳያችኋል። እንደዚህ ይሄ እንደምታዩት የኔ ጠቅላላ ሰራሁት ብር ነው ማለት ነው። እዚህ ጋር 10,000 እዚህ ጋር ፕሮሞትድ ለማድረግ የከፈልኩት ነው። እዚህ ጋር አክቲቭ ኦርደር እየሰራሁት ያለሁት $152 አለ። ከአንድ ስራ ነው ዋን ፔመንት ነው የሚለው እንደምታዩት። እዚህ ጋርም ከአንድ ስራ $136 አግኝቻለሁ። እዚህ ጋር ደግሞ 359 ኦልሬዲ የገባ ዶላር አለ ማለት ነው። እዚህ ጋር እንደምታዩት ከላይ ማለት ነው። እና ይሄን አካውንት ነው። አሁን ካላመናችሁ ሪፍሬሽ ማድረግ ይችላሉ። እዚህ ጋር ብዙ ሰው የሚሰራ አይመስለውም እና የማወጣው ደግሞ ፒአውት የምታደርጉት ምንድነው? ይኸው ቲፕ የሚሰጥ ሰው አለ። እዚህ ጋር እንደምታዩት ቲፕ እዚህ ጋር አግኝቻለሁ። እዚህ ጋር ቲፕ አግኝቻለሁ። ቲፕ ብዙ ሰው ይሰጣቸዋል ማለት ነው። ስራውን ከወደዱት ቲፕ ብዙዎቹ ይሰጣሉ። እዚህ ጋርም ቲፕ አለ። እዚህ ጋርም ቲፕ አለ። $8 የሚለው ቲፕ አሁን $10 ሰጠኝ። ሁለቱም ፋይበር ከቲፕ 20% ስለሚወስደው ነው $2 የቀነሰው። እዚህ ጋር እንደምታዩት $8 8.4 እዚህ ጋር $4 ቲፕ አለ። እንደምታዩት እዚህ ጋር ሾሞር እያላችሁ ወደ ታች መሄድ ትችላላችሁ ማለት ነው። እና ይሄ ፒአውት ደግሞ በፒዮነር ፒአውት ያደረኩበት ነው ማለት ነው። እንደምታዩት ጸዴ ቲፕም ልታገኙ ትችላላችሁ ማለት ነው። እስከ $50 ቲፕ አሁን አግኝቼ አውቃለሁ። ስለዚህ በደንብ ይሰራበታል። እናንተ ዲሲፕሊንድ መሆን አለባችሁ። ብቻ ዲሲፕሊንድ ናችሁ በደንብ መስራት አለባችሁ ማለት ነው። ሌላው ምንድነው? 1 ጊግ ብቻ መክፈት በተቻለ መጠን። አሁን 1 ጊግ ብቻ ከምከፍቱ እንዳልኳችሁ 2-3 ጊግ መክፈት የለም። አሁን እዚህ ጋር ታሪክን ስናይ አንዱን በሆነ ሰብ ካታጎሪ ትከፍቱታላችሁ፣ ሌላኛው ደግሞ በሆነ ሰብ ካታጎሪ። ይኸው እዚህ ጋር ሎጎም ይሰራል፣ ቢዝነስ ካርድም ይሰራል። በሁለቱም ሰብ ካታጎሪ ከፍቷል ማለት ነው። ስለዚህ በሎጎ ሰርች የሚያደርግ ሰው ካለ ሎጎ ዲዛይኑ ይመጣለታል። ቢዝነስ ካርድ የሚፈልግም ሰው እንደዛው ፓኬጂንግ ዲዛይን ይኸው በ4 ጊግ ከፍቷል ማለት ነው። ከ4 ጊግ በላይ ባትከፍቱ አሪፍ ነው። 4 ጊግ በጣም በቂ ነው። እዛ ላይ በደንብ ፎከስ አድርጋችሁ እዛ ላይ በጥሩ ሁኔታ መስራት አለባችሁ ማለት ነው። የግድ ማብዛት የለባችሁ። እና ሌቭል 1 ሌቭል 2 ቶፕሬትድ ያልኳችሁ ነገር ደግሞ ምንድነው? አሁን እዚህ ጋር ታሪክ ስናየው ሌቭል ስንት ነው? ሌቭል 2 ነው። ሌቭል 2 ለመግባት ሌቭል 1 ለመግባት ቶፕሬትድ ለመሆን እያንዳንዱ መስፈርቶች አሏቸው። ሌቭል 1 ለመግባት የሆነ $400 መስራት ነው የሚጠበቅባቸው። $400 እና ከዛ ከ10 በላይ ኦርደሮች ከሰራችሁ ሌቭል 1 መግባት ትችላላችሁ። ሌቭል 2 ለመግባት ደግሞ ሰክሰስ ስኮር ይታያል። ሰክሰስ ስኮራችሁ ከ7 በላይ መሆን አለበት። ከ7 በላይ ሆኖ ከ50 ኦርደር በላይ ፈጽማችሁ ምናምን ከ60 ቀን በላይ ከሆናችሁና ካንስሌሽናችሁ በጣም ሎ ከሆነ ሌቭል 2 ራሳቸው ሪቪው አድርገው ያስገቧችኋል ማለት ነው። ቶፕ ሬትድ ለመሆን ደግሞ በጣም ከባድ ነው።
$10,000 በላይ መስራት አለባችሁ። እንደዛም ሆኖ አሁን እኔ ቶፕ ሬትድ አልገባው፣ ምክንያቱም እነሱ ማኑዋል ሪቪው አድርገው ነው የሚያስገቧቸው ወርቶች አለ። ስለዚህ ብዙ የሚያዩት መስፈርት አለ ማለት ነው። እያንዳንዱ ነገር ያያሉ። ሌላው ፕሮሞት ጊግ የሚባል ነገር አለ። ከፍላችሁ ጊጉን ፕሮሞት ማድረግ ትችላላችሁ የሆነ ገንዘብ ከሰራችሁ በኋላ። ይሄ ግን እንደ ጀማሪ ሳይሆን ሌላ ቪዲዮ እሰራላችኋለሁ። የሆነ ብር ከሰራችሁ በኋላ አትሊስት ሌቭል 1 ከደረሳችሁ በኋላ ነው ፕሮሞት ማድረግ የምትችሉት ራሱ። ስለዚህ እንደ ጀማሪ መጀመሪያ ሌቭል 1 መግባት አለባችሁ። $400 መስራት አለባችሁ። እንዳልኳችሁ ቶሎ መስራት ትችላላችሁ። በቃ $400 ማለት በጣም ተራ ነገር ነው። ሌቭል 1 መግባት አይከብዳችሁም ማለት ነው። እና ብዙ ጊግ መክፈት ማለት ከ2 እስከ 3 እስከ 4 ጊግ መክፈት አለባችሁ ማለት ነው፣ በተለያየ ሰብ ካታጎሪ። ከዛ እንዳልኳችሁ ስናጠቃልለው መጀመሪያ ኒሽ ምረጡ። ከዛ ጥሩ የሆነ ፕሮፋይል ገንቡ። ጥሩ የሆነ ፖርትፎሊዮ፣ ጥሩ የሆነ ፕሮፋይል ፎቶ ምናምን፣ ስማችሁ ኤቭሪቲንግ ፕሮፌሽናል መምሰል አለበት ማለት ነው። መምሰል ብቻ ሳይሆን መሆንም አለበት። ይኸው እንደምታዩት እዚህ ጋር ሚስተር ዮሱፍ አባስ 5 ስታር ነው እንዳለ ያገኘው። 32ቱንም ስራ 5 ስታር ነው ያገኘው። ምንም ከ5 ስታር ውጭ ያገኘው ነገር የለም። በጣም ጥሩ ፕሮፋይል ነው ማለት ነው። ያው እዚህ ጋር ሞስት ሪሰንትሊ መቼ እንደሰራ ያው 6 ቀን በፊት አንድ ስራ ሰርቷል ማለት ነው። ሌላም ስራ እዚህ ጋር 6 ቀን 1 ዊክ አያችሁታ። በደንብ እየሰራ ነው ማለት ነው። ጥሩ የሆነ ሪቪው ስላለው ምን ጊዜ ይሰራል ማለት ነው። ይሄ መስራት አይቀርም። ስኪሎቹ እነዚህ ናቸው። ጊጎቹም እንደምታዩት ይኸው አይል ዲዛይን ሞደርን ኤንድ ሚኒማሊስት ሎጎ፣ እዚህ ጋር ቢዝነስ ሎጎ ምናምን እያለ ሌክዠሪ ቢዝነስ ሎጎ እያለ ኪወርዶችን ተጠቅሟል። ጥሩ የሆነ ፕሮፋይል አለው። ኦንላይንም ነው እንደምታዩት። እዚህ ጋር አሁን የሆነ ሰው ሊያወራው ቢፈልግ እዚህ ጋር ኦንላይን መሆኑን ስለሚያይ ያወራዋል ማለት ነው። እና በጣም ጥሩ የሆነ ኦፕቲማይዝድ የሆነ ጊግ ብትፈጥሩ አሪፍ ነው ማለት ነው። ፋስት ሪፕላይ፣ ቶሎ መመለስ፣ እንዳልኳችሁ ኤርሊ ዴሊቨሪ፣ በጊዜ ማስገባት፣ የዴሊቨሪ ታይሙ ሳይደርስ ማለት ነው። የመጀመሪያዎቹን 10 ኦርደሮች እንደዛ አድርጉ። ሌላው ትራክ አናላይሲስ፣ በየሳምንቱ እያንዳንዱን ነገር እዩ። ጊግ ላይ ምንድነው ማስተካከል ያለብኝ፣ እንዴት ነው አካውንት እየሄደ ያለው፣ እንዴት ነው ሰርች ኢንጂን ላይ እየመጣ ነው ወይ የሚለውን በሌላ አካውንት እየገባችሁ ልክ እንደዚህ በፕራይቬቱ የብራውዘር እየገባችሁ የራሳችሁን አካውንት ማየት አለባችሁ፣ ሰርች ኢንጂን ላይ መምጣትና አለመምጣታችሁን ማለት ነው። እና በቃ ዋን አፕ ቱ ሞር ጊግስ ዋንስ ኮንሲስተንትሊ በቃ ጊግ እየከፈታችሁ መሄድ። የመጀመሪያ ጊጋችሁን ከፍታችሁ ከዛ እየጨማመራችሁበት መሄድ ትችላላችሁ ማለት ነው። ይህን ይመስላል የዛሬው ትምህርታችን። ተመችቷችኋል? ምን ይስተካከል፣ ምን ይጨመር፣ ስለምን ቪዲዮ ልስራላችሁ ምናምን የሚለውን ነገር በደንብ እስኪ ኮሜንት ላይ አሳዩኝ። እንዳሳያችሁ የምትፈልጉትን ነገር ደግሞ እዛው ላይ አሳዩኝ ማለት ነው። ይመቻችሁ።